ያው ብዙ ሰዎች እየጠየቃችሁ ስለሆነ ያው ይሄን ነገር ልሰራላችሁ ፈልጌ ነው። መጀመሪያ ሴቲንጋችሁ ውስጥ ትገባላችሁ። በቃ ዩቲዩብን ተውትና ቀጣ ሴቲንጋችሁ ውስጥ ገብታችሁ ምን የሚል ነገር ትፈልጋላችሁ መሰላችሁ? ሁለት ነገሮች አሉ ወይ ከሁለት አንዱ ያው ሁላችንም ስልክ ስለሚለያይ ሊመጣላችሁ ይችላል። ለምሳሌ እኔ ዩዘር ኤንድ አለ፣ ከዛ ደግሞ ጉግል አለ። እነዚህ ሁለት ነገሮች ይኖራሉ በእርግጠኝነት ማለት ነው። ከዛ በኋላ ጉግል በሚለው ውስጥ ልግባ። ለምሳሌ እኔ ጉግል ብዬ ገባሁ ለምሳሌ ማለት ነው። ጉግል የሚለውን ነገር ትነኩታላችሁ። በቃ ዩቲዩብን እርሱትና ምክንያቱም የሚስተካከለው ነገር ኢሜል አካውንታችሁ ላይ ስለሆነ ማለት ነው። ከዛ ላይክ እናንተ ጋር ያሉ ኢሜሎች በሙሉ ይመጡላችኋል። ከዛ በኋላ እነዛን ኢሜሎች ትመርጣላችሁ። ለምሳሌ እኔ እሺ አንዱን ኢሜል ልምረጥለት። ዩቲዩብን ተውት ብያችኋለሁ። ምክንያቱም ሊከፈትላችሁም ላይከፈትላችሁም ስለሚችል። ከዛ በኋላ ልክ እንደዚህ አይነት ነገር በሚመጣላችሁ ሰዓት ማለት ነው እዚህ ጋር እንደምታዩት እዚህ ጋር ማናጅ አካውንት የሚል ነገር አለ እዚህ ጋር ማለት ነው። ማናጅ አካውንት የምትለዋን ነገር አንዴት ነኳትና ክሊክ አድርጋችሁ ትከፍታላችሁ። ቀጥታ ወደ ጉግል አካውንታችሁ ይወስዳችኋል ማለት ነው። ቀጥታ ወደ ጉግል አካውንታችሁ ከወሰዳችሁ በኋላ ምንድነው የምታደርጉት ነገር አብረን እናያለን። እሺ አሁን ቀጥታ ወደ ጉግል አካውንት ያስገብቶኛል። ልክ እንደዚህ ከመጣላችሁ በኋላ ምንድነው የምታደርጉት መሰላችሁ? እዚህ ጋር ይሄው እዚህ ጋር እሺ ሲኩሪቲ እንደዚህ ይሄው እዚህ ጋር ማለት ነው። እሺ በእንትን ነገር ላሳያችሁ። እሺ እዚህ ጋር ዝም ብላችሁ እንደዚህ እያሄዳችሁ ወደዛ ታሳልፉትና ይሄው እንደዚህ እያሳለፍኩት ይሄድና ሲኩሪቲ የምትል ነገር አለች እዚህ ጋር። እሺ አሁን ይሄው እዚህ ጋር እንደምታዩት ሲኩሪቲ የሚል ነገር አለ ማለት ነው። ሲኩሪቲ የምትለዋን በተን አለች እዚህ የምታዩት እዚህ ጋር ሲኩሪቲ የምትለዋን በተን አንዴ ክሊክ አድርገን ትከፍታታለን። ልክ ሲኩሪቲ የምትለዋን በተን ስንከፍታት ምን እንደሚያመጣልን አብረን እናያለን። ልክ ሲኩሪቲ ስትከፍተው ምንድነው የሚያመጣልን? እንደዚህ አይነት ነገር ነው የሚያመጣልን ማለት ነው። ይሄው እንደምታዩት አብዛኞቻችሁ የሁላችንም በሚባል ሁኔታ ማለት ነው እንደዚህ አይነት ነገሮች ይመጡልናል። ይሄው በቃ እዚህ ጋር ነው ዋናው የሚስተካከለው ነገር ይሄ ነው። ይሄን ካበራችሁት ዩቲዩባችሁም ላይ ሂዶ ይበራል ማለት ነው። ከዛ በቀጥታ ምንድነው የምታደርጉት ማለት ነው እዚህ ጋር ቱ ስቴፕ ቬሪፊኬሽን የምትል ነገር አለች ትታያችኋለች በእርግጠኝነት። ቱ ስቴፕ ቬሪፊኬሽን የምትለዋን ይችን ነገር ማለት ነው አንዴ ይችን ነገር ዝም ብላችሁ ትነኩታላችሁ። ልክ በምነኩበት ሰዓት የሚጠይቃችሁ ነገሮች አሉ። እነሱን ነገሮች ማሟላት ብቻ ነው የሚጠበቅባችሁ ማለት ነው። እሺ እኔ አሁን ለምሳሌ ነክቼዋለሁኝ። ከዛ ወደ አካውንቴ አስገብቶኛል ማለት ነው። አሁን እያስገባኝ ነው። ለዚህ ነገር ኢንተርኔት አክሰስ ይጠይቃል፣ ግድ ነው። ኦኬ እንደምታዩት እንግዲህ ከፍቷል ማለት ነው። በቃ ላይክ በቃ እንደዚህ ነው። አክቲቭ ቬሪፊኬሽን ኮድ ማለት ከሀከሮች መጠበቅ ማለት ነው። ከዛ እዚህ ጋር ምንድነው የምታደርጉት? ልክ እንደዚህ ከመጣላችሁ በኋላ ጌት ስታርትድ የምትል በተን አለች እዚህ ጋር እንደምታዩት ጌት ስታርትድ የምትለዋን በተን አንዴ ክሊክ አድርገን እንከፍታታለን ማለት ነው። ጌት ስታርትድ የምትለዋን በተን ከከፈትናት በኋላ ምንድነው የምናደርገው? እሺ አሁን ይከፍትልናል በቀጥታ። ይሄው እዚህ ጋር እንደምታዩት ጠየቀኝ። ምን ብሎ ነው የጠየቀኝ? እዚህ ጋር የጠየቀኝ ነገር አለ ማለት ነው። እዚህ ጋር ኢንተር ፓስዋርድን የጠየቀኝ ፓስዋርድን ነው የማስገባው ማለት ነው። ፓስዋርድን ያስገብቻለሁ። ኦኬ እንደዚህ ካረጋችሁ በኋላ ምንድነው የምታደርጉት መሰላችሁ? በቀጥታ ፓስዋርዳችሁን አስገብቻለሁ። የጠየቀኝ እዚህ ጋር ኢሜል ጠይቆኛል እንዳያችሁት እዚህ ጋር የሆነ ኢሜል አምጥቶልኝ ነበረ። የዛን ኢሜል ፓስዋርድ ነው የምታስገቡለት። ከዛ ይሄው እዚህ ጋር ኔክስት የምትለዋን በተን አንዴ ክሊክ አድርገን ነው የምንከፍተው ማለት ነው። እሺ እንግዲህ ፓስዋርድ ምናምን ነገር ከጠይቃችሁ በኋላ ልክ እንደዚህ ያስገባችኋል ማለት ነው። ልክ እንደዚህ ካስገባችሁ በኋላ ይሄው ወደታች ወደ አርጋችሁ ጌት ስታርትድ የምትለዋን በተን አንዴ ትነኩላታላችሁ። ልክ ጌት ስታርት ዳርጋችሁ ልክ እንደነካችሁለት ምንድነው የሚያደርግላችሁ ማለት ነው። እዚህ ጋር ኢሜል ያስመርጣችኋል። ኢሜላችሁን ትመርጣላችሁ። ኢሜላችሁን ትክክለኛ ኢሜል ያው ትመርጣላችሁ። እኔ ለማሳየት ያህል ስለሆነ ነው። ያው እናንተ ቀጣይ ኢሜል ስለምገቡ በእርግጠኝነት ይሰራላችኋል። ከዛ ጌት ስታርት የምትለዋን ነገር ትነካላችሁ። ደግማችሁ ያው በተደጋጋሚ ሊመጣባችሁ ስለሚችል ያው እኔ ኢሜል እየቀየርኩ ስለሆነ ነው የማሳያችሁ እንጂ እናንተ ቀጣይ ሊገባላችሁ ይችላል። ምክንያቱም ቻናልም ስላለው ማለት ነው። ጌት ስታርትድ የምትለዋን በተን ልክ እንደነካችኋት ወደዚህ ነው የሚያመጣላችሁ። እንታገሳለን። ያ አሁን እንደዛ አምጥቶልናል። አሁንም ኢሜል ቀይራለሁ። ሊመልሰኝ ይችላል አሁንም። ኦኬ አሁን እንደዚህ ያመጣልኛል። ከዛ ፓስዋርድ ነው የማስገባው። በቃ በቀጥታ ፓስዋርድ አስገባለሁ። ፓስዋርድ አስገብቼ እንደጨረስኩ ኔክስት ትለዋለሁኝ። እንጠብቀዋለን። ያው ኢንተርኔት ነው። አው አሁን እዚህ ጋር ደርሰናል። ልክ እንደዚህ ሲመጣላችሁ ሴፍ በሉት። ይሄንን ችግር የለውም ሴፍ በሉት። በእርግጠኝነት ሴፍ ማለት አለባችሁ ግዴታ ነው። ከዛ በኋላ እንደዚህ ነገር ሲመጣላችሁ ምንድነው የምታደርጉት ነገር? እሺ እኔ አሁን ሶሪ
ልክ እንደዚህ ይመጣላችኋል። የእናንተን ስልክ ስም ነው የሚያመጣው። ለምሳሌ እኔ አይቴል ነው አይቴል ስለሆነ ያው እንደዚህ ነገር ያመጣላችኋል ማለት ነው። ከዛ በኋላ የእናንተ ስልክ መሆኑን ካረጋጋጣችሁ በኋላ ኮንቲኒው የምትለውን በተን አንዴ ክሊክ አድርጋችሁ ትከፍቱትና እዚህ ጋር የእናንተን ቁጥር ነው የሚያመጣላችሁ። የስልክ ቁጥራችሁን ነው የምታስገቡት። ለምሳሌ እኔ ይሄው አስገባው ማለት ነው። ከዛ በኋላ ቴክስት ነው ፎን ነምበር በምን ላክልኝ ይላኛል። ቴክስት ብየዋለሁ፣ ሴንድ እለዋለሁ። ሴንድ ብየዋለሁ። አሁን ቴክስት ይደርሰኛል ማለት ነው። እኔ ላይ ቴክስት ይደርሰኝና ፓስዋርድ የሚልክልኝን ፓስዋርድ ያው ፕሮሰስ አድርጎ ጨርሶልኛል። አሁን ፓስዋርድ ልኬልሃለሁ እያለኝ ነው። ፓስዋርዴን እጠብቃለሁ። በስልክ ቁጥር የተላከ ፓስዋርድ እጠብቃለሁኝ። ፓስዋርድ እንደገባ ሜሴጅ ልኮልኛል። ኦኬ እንደምታው ጎግል ፓስዋርድ ልኮልኛል። ጎግል ብሎ ፓስዋርድ ይልክላችኋል። ፓስዋርዳችሁ ከተቀበላችሁ በኋላ ኔክስት ትሉታላችሁ። ይሄው አሁን ፒኑን በቃ አለቀ፣ ጨረሰ ማለት ነው። ተርን ኦን ይሄው በትክክል በርቷል። ይሄው ስለዚህ በዚህ መሰረት ታረጋላችሁ ማለት ነው። ተርን ኦን ትሉታላችሁ ማለት ነው። በቃ አለቀ። አሁን በቀጥታ ተርን ኦን አድርጎ ይጨርስልናል ማለት ነው። አሁን እንደምታዩት ማለት ነው ይሄ ተርን ኦን ሆኗል። ሪሳይድ ምንም ነገር ችግር ከተፈጠረ በዚህ ስልክ ቁጥር ያሳውቀኛል ማለት ነው። ማንኛውም ሰው በዚህ ኢሜል ሊገባ ከሞከረ በዚህ ስልክ ቁጥር አገኘዋለሁ። በዚህ ቁጥር ኮድ ይልክልኛል ማለት ነው። አለቀ በቃ ይሄ ነው። ስለዚህ በዚህ መሰረት አስተካክሉ። ይሄንን ያበራችሁት ማለት ዩቲዩብ ስቱዲዮ ውስጥ ገብታችሁ ስታዩት ኦን ይሆንላችኋል። ጨርሰናል።